ኤግዚት ኤግዛም የ2018 ኤግዚት ኤግዛም መጠናቀቁን ዛሬ እናስታውሳለን። ውጤት በሚወጣ ሰዓት እንዴት መመልከት እንዳለብን አሁን የምንመለከት ይሆናል። ይሄ ቪዲዮ ውጤት በሚወጣ ሰዓት እንዴት ማየት እንደምትችሉ ነው የሚያግዛችሁ። ስለዚህ ፌቨራይት ላይ አስቀምጡት። ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ኢትዮ792ን በቲክቶክ ቻናል ላይ ደግሞ ያላችሁ ፎሎ ማድረጋችሁን እንዳትረሱ። እንደዚህ አይነት መረጃዎች እንዲደርሷችሁ ማንኛውንም ብራውዘር እንከፍታለን ወይም ደግሞ ክሮም ወይም ደግሞ ጉግልን ከከፈትን በኋላ እዚህ ሰርች ኢንጂኑ ላይ ቀጥታ በመሄድ የኤግዚት ኤግዛም ውጤትን ለመመልከት result.intranet.edu.et ብለን ይሄንን አድራሻ እናስቀምጥለታለን። ይህችን መመልከቻ አድራሻ ቴሌግራም ቻናሌ ላይ የማስቀምጥላችሁ ይሆናል ወይም ደግሞ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ዘን ይሄንን ኢንተር እንላለን። ኢንተር ካልን በኋላ እዚህ ጋር እንደምትመለከቱት ሚኒስትሪስ ኦፍ ኤዱኬሽን ናሽናል ኤግዛም ሪዛልት ፖርታል ነው። ዌልካም ቱ ሪዛልት ፖርታል ይላል። ስለዚህ እኛ መመልከት የምንፈልገው የኤግዚት ኤግዛም ውጤትን ነው ወይም ደግሞ የ2018 ኤግዚት ኤግዛም ውጤትን ነው የምንመለከተው። ስለዚህ ይሄንን ውጤት ለመመልከት ምንድነው የምናደርገው? ቀጥታ እዚህ ጋር ቪው ሪዛልት የሚል እናገኛለን። እዚህ ቪው ሪዛልት ላይ ቀጥታ የምናስገባው ዩዘር ኔማችን ነው። ዩዘር ኔም ማለት ያው የተሰጠን ዩዘር ኔም አለ። እዚህ ጋር ቀጥታ እናስገባለን ዩዘር ኔማችንን። ዘን ቪው ሪዛልት ነው የምንለው። እንዴት ነው የምናየው፣ እንዴት ነው የምናስገባው የሚለውን እንመልከት አንድ ላይ። ቀጥታ እዚህ ጋር ለምሳሌ ፎር ኤግዛምፕል አንድ ዩዘር ባስገባ ወይም ደግሞ ትኬታችሁ ላይ ይሄ ዩዘር ኔም አለ። ልክ እንደዚህ ዩዘራችንን ካስገባን በኋላ ምን እናደርጋለን? ቪው ሪዛልት እንላለን። ቪው ሪዛልት ካልን በኋላ ልክ እንደዚህ ውጤታችሁን የሚያስመለክታችሁ ይሆናል። እዚህ ጋር የምትመለከቱት የ2017 ኢንድ ላይ የተወሰደ 2017 ሚድ ላይ የተወሰደ ግን ስታተሱ ምን ይላል? ፌል ይላል። ስለዚህ አሁን የወሰዱ ደግሞ ቀጥታ ልክ ውጤት በሚለቀቅ ሰዓት 2018 ሚድ ይር ብሎ ውጤቱን ስታተሱን እዚህ ጋር የሚያስቀምጥልን ይሆናል ማለት ነው። የሚያስቀምጥልን ይሆናል። ስለዚህ በዚህ መልኩ ውጤቶቹን መመልከት እንችላለን። እዚህ ጋር ዩዘራችሁ አለ፣ ፉል ኔም እዚህ ጋር አለ፣ ጀንደር እዚህ ጋር ያስቀምጣል፣ ኢንስቲትዩሽን። ዘን ይሄንን ደግሞ ዳውንሎድ ማድረግ የምትፈልጉ ከሆነ እዚህ ጋር ዳውንሎድ የምትል በተን አለች። እሷን በመንካት ቀጥታ ሪዛልታችሁ ምን ማድረግ ትችላላችሁ? ዳውንሎድ ማድረግ ትችላላችሁ። ፎር ኤግዛምፕል አሁን ያወረድኩትን እንመልከተው። ያወረድኩትን ውጤት በዚህ መልኩ ምን ማድረግ እንችላለን? መመልከት እንችላለን ወይም ደግሞ ፕሪንት ማድረግ እንችላለን ሙሉ ለሙሉ ውጤቶቻችንን። ይሄው ልክ እንደዚህ ትኬት ይኖርና ልክ እንደዚህ ማውረድ የምንችል ይሆናል። ሁላችሁም መልካም እድል ይሁንላችሁ። ኤግዚት ኤግዛም ለተፈተነው ጓደኛችሁ ሼር አድርጉለት። መልካም እድል ይሁንላችሁ። ፈጣሪ ከእናንተ ጋር ይሁን።